ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የኔ ቆንጆ ሰዎች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ተጠፋፋና? አዎ የምር ጠፋው። ቪዲዮ ራሱ ፖስቼ አላቅም፣ ቆየው ከፖስትኩኝ እና ይቅርታ እላችኋለሁ። እንደጠፋው አውቃለሁ ማለት አልተመቸኝም በጣም በቃ አሁን ምቹ ሁኔታ ውስጥ አይደለሁም። ሴትዮዋ ቤት ናት። ሁሉም ነገር እኔ እንዳሰብኩት እኔ እንዳቀድኩት አይደለም። የምር ሴትዮ ከስራ ለቃለች ብዬ ነግሬያችሁ ነበረ። ስራ ለቃለች ለ2 ወር ምናምን እረፍት ወጣለች። እረፍቱ እስካሁን ድረስ ሊያልቅ አልቻለም። እኔ ከመቼ መቼ ያልቅላታል ብዬ የምር እየቋጠርኩ ነው እየቋጠርኩ፣ ግን አልቻልኩም። በቃ ከቤት የትም አትወጣም። ሁሌ ቤት ነው በቃ። ሁሌ ቡና አፊ፣ ቡና አምጪ፣ ቡና መልሺ፣ ቡና ይምጣ፣ ቡና ይመለስ። በቃ ይሄ ነው። ቡና ቤት ውስጥ ቁጭ ብላ ትለቃቅምልኛለች። እና ውዶቼ እንደዛ ነው። እና በተረፈ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እዚህ ጋር ፀጉሬን ልስራ ብዬ ነበረ። በዛ ውስጥ ደግሞ ቪዲዮ አልቀርጽም ብዬ ነው። ፀጉሬን ለመስራት አይመቸኝም፣ ምን ለማድረግ አይመቸኝም። በቃ በአጠቃላይ ስነግራችሁ ምቹ ነበረ በፊት፣ አሁን አልተመቸኝም። ፀጉሬም በቃ መስራት አልቻልኩም፣ ምን ማድረግ አልቻልኩም። በቃ ጣልኩት። የምር ይሄ እንደዚህ እንደው ጠቅልዬ ካስቀመጥኩ ስንት ጊዜ መሰላችሁ? አይመቸኝም፣ ፋታ አጣው። እና የኔ ውዶች እንደዛ ነው። በተረፈ ደህና ናችኋ? እዚህ ጋር ቁጥርጥር ልሰራ ነበረ። እኔ ቁጥርጥር ወፋፍራም 2 ወይን 4 ወይን 5 6 እንደዛ ነገር ነው የምሰራው። አልችልም፣ አሰራር አልችልም፣ ፀጉር አሰራር አልችልም። የምር በቃ እግዚአብሔር ይመስገን ጥሩ ፀጉር አለኝ፣ ግን አሰራሮችን ምናምን አልችልም። አሁን አንዳንድ ልጆች እንዴት እንደሚሰሩ አሰራራቸው ሲያምር፣ በቃ ፋሽን ኬት እንደሚያመጡ አላውቅም። አሁን እኔ እኮ ኦንላይን ላይ ሰርች አድርጌ ማየት እችላለሁ፣ ግን በቃ ካየው በኋላ ራሱ ይጠፋብኛል፣ አልችልም። እኔ እንጃ ምን ማድረግ እንዳለብኝ አላውቅም። እና ውዶቼ ድምፄ ላይሰማችሁ ይችላል፣ ምክንያቱም ሰዎቹ ይሰማሉ ብዬ እኔ ድምፄ ቀንሼ ነው የማወራው። እንግዲህ ምንም ማድረግ ስለማልችል ነው። እና አሰራር አልችልም። እዚህ ጋር ዝም ብዬ 4 ወፍራም ልስራ ብዬ ነበረ። ይሳካ ይሳካ፣ እስቲ አብረን እናያለን። በቃ አልቻልኩም እና ይሞከራል፣ ችግር የለውም። የማይሞከር ነገር የለም፣ የማይቻል የለም፣ ሁሉም ይቻላል እና በሚለው ነው። እና እንደዛ እላችኋለሁ። ቅባቱንም ለፀጉራችሁ እሰራለሁ ብዬ ነበር እኔ የምጠቀመውን፣ ግን አልቻልኩም፣ መስረቅ አልቻልኩም። ሰርቄ ነው እንግዲህ የምጠቀመው፣ ግን አልቻልኩም። የእኔ ራሱ ያለኝ አሁን ሊያልቅ ነው። የምር እንዴት ልስራ እያልኩ እያሰብኩ ነው። ሴትዮ እግሯ ከቤት አይወጣም። ከቤት ወደ ውጭ ብትወጣ እስከምትመለስ ቤቱን በስሜ ማዞር ይመስላታል። የቤቱን ካርታ በእኔ ስም ማዞር ይመስላታል መሰለኝ። አትወጣም በቃ፣ ሁሌም ቤት ነው የምትውለው ምናምን። ጽዳት ሳጸዳ ቂጥቂጤ ስር እየተከተለችኝ፣ በቃ እሷ ምንድን ነው አላማዋ? እኔ ማስጨነቅ ነው ማስጨነቅ። እኔ ቤቴ ምን እንደምትለኝ ልንገራችሁ። እኔ ቤቴ እንደ ማብራት እንዲያበራልኝ ነው የምፈልገው። እንደ ማብራት አለበት ቤቴ። እኔ መሬቱን ወደ ታች ሳየው ማብለጨለጭ አለበት አትለኝም? እንደዛ ነው ሁሌ የምትለኝ። እኔ ምን ቤቱን ነቅዬ እንደገና አፍርሼው እንደገና እንድሰራላት ራሱ እኮ ትፈልጋለች፣ አልቻለችም እንጂ ስታይ እኔ ስንት ሰው ነው መስላት። እኔ እንደ እሱ ሀሳብ ቢሆን 10 ሰራተኛ ቢሆን እንኳን ደስ ይላታል። በቃ ቤቴ እንደ ማብራት እንዲያበራ ፈልጋለሁ ትላለች። ሳሙና አለቀ ስላት ደሟ ይፈላል። እንዴት አለቀ? ወዴት ሄደ? ወዴት ገባ? እንዴት ሊያልቅ ቻለ? በቃ ልትሞት ነው። ግን ቤቴ እንዲያበራ ፈልጋለሁ ትላለች። ታዲያ ቲጂ በምንድን ነው የምታጥብላት? እኔ እኮ ሰዎቹ ጌታን ይገርሙኛል። በቃ ባህሪያቸው ምን እንደሆነ ለማወቅ ይከብዳል። የነሱ ባህሪ ምንድን ናቸው? በእግዚአብሔር የሚያያዝ ባህሪ የላቸውም። ሁሉም እንደዛ ናቸው እንዴ? በእናታችሁ እኘኝ ነው በቃ። ወጥ ይመጣሉ ይገባሉ። በቃ መጮህ ነው ማውራት ነው። እኔን ካላወሩ ያማቸው አልመሰለኝ። እኔን ካልጠሩ ደማቸው አይሰራም። ሁሉም እኔን ነው በቃ። ቤት ውስጥ ያለው ሁሉም ስራ እኔን ነው የሚመለከተኝ። እና በአጭሩ እንደዛ ናቸው እነሱ። እናንተ ጋም እንደዛ ናቸው ወይስ ለማለት ፈልጌ ነው። እና ማሮቼ ደግሞ በዛ ላይ ጉንፋን ይዞኛል። ድምፄ በጣም ታፍኗል። ድምፄ ታፍኗል። እና ጉንፋን ይዞ የነበረ በዛም ልንገራችሁ፣ ጉንፋን ይዞ የነበረና አስነጠስኩኝ።
ሳስነጥስ ምን ትለኛለች? አይ ቤት ውስጥ አታስነጥሺ፣ ስታስነጥሺ ወይንም ሽንት ቤት ግቢ፣ እኛ ማታመም አንፈልግም በሽታ እንዳይዘን፣ ስለዛ ስታስነጥሺ ሽንት ቤት ግቢ። እኔ አሁን ማስነጠስ ከመጣ በኋላ ሽንት ቤት እስከምገቡ ይጠብቃል? እንደ እስቲ ማሮቼን ንገሩኝ በእናታችሁ እንዴ! እኔ እኮ ተአምር እኮ ነው እያሳለፍኩ ያለው ተአምር ነው። እሷ እዚህ ታማ ነፍጣም ሆና እዚህ እንትን እያለች ስትመጣ እኔ ሻይ ያፈላሁላት ምን እያልኩላት ሎሚ በሻይ ያፈላሁላት ጉንፋኑ እስከምተው ተንከባክቤ ጉንፋኗን አስለቀኩላት። እንዴ የእኔ ጊዜ ደግሞ በቃ እኔ እኮ አላመመኝም፣ ግን አስነጠሰኝ። የሆነ መስኮት ምናምን አጥድቼ ሀዋራው ምናምን አፍንጫ ውስጥ ገባና አስነጠሰኝ። ከዛን እንዴት ታስነጥሻለች? ልሞት። አረ ጉድ እኮ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው። አረብ ሀገር እያልኩኝ የት አባቴ እንደመጣሁ እኔ ራሱ አላውቅም። እኔ ያለሁበት አረብ ሀገር ሌላ ሀገር ነው እንደ የመጣሁት አልቻልኩም። የምር በሽታ ራሱ እግዚአብሔር ይመስገን እኔ እዚህ እስካለው አልታመምኩም። መታመምም አልፈልግም። ማንም ሰው ፈልገው አይደለም የሚታመው አውቃለሁ። ግን እንደዛም ሆኖ ሳለ በእነሱ ፊት ላይ ራስ ምታት እንኳን እንዳያማችሁ ማሮቼ ጌታን እና በጣም ከባድ ናቸው እነሱ። መድኃኒታቸው ፍሪጅ ይሞላል ማለት ይቻላል። መድኃኒታቸው እኮ በማዳበሪያ ይመጣል ማለት ይቻላል። ሁሌ ቁርስ ከበሉ በኋላ መድኃኒት ማዋጥ ነው፣ መድኃኒት ማዋጥ ነው። ትንሹም ትልቁ መጥቶ መድኃኒት ማዋጥ ነው። እግዚአብሔር ይመስገን እኔ ጤነኛ ነኝ። እንደነሱ መድኃኒት አልውጥም። ግን እንደዛም ሆኖ እንኳን እኔ እነሱን አልተጸየፍንም፣ እኛ እነሱን፣ እነሱ ግን እኛን ይጸየፋሉ። ጌታዊ ትዕግስቱን ስጠኝ ያልኩ ነው። እና የኔ ውዶች ይህንን ቪዲዮ የምታዩት ሁላችሁ ማለት ነው እኔ አሁን 37 ገብቻለሁ። 37 ነው ያልኩት፣ 37 ሺህ አይደለም። እና እንትን ወይኔ ጠፋብኝ። ላይቭ ለመግባት 50 መሙላት አለበት እና 50 አሙሉኝ። ይህንን ቪዲዮ የምታዩት ሁላችሁም በእናታችሁ በቃ ማናችሁም ሆናችሁ ዝም ብላችሁ ሰብስክራይብ የምትለዋን ተጫኑ። ፕሊዝ 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 50 መሙላት አለበት። 50 ከሞላ እኔ ደግሞ እገባለሁ ማለት ነው ላይቭ። እና ውዶቼ እንደዛ አድርጉልኝ፣ በእናታችሁ ተባበሩኝ፣ ሰብስክራይብ አድርጉልኝ። ከእናንተ ምንም አይጎልም፣ እኔ ስለሚጠቅመኝ ነው። እና እንደዛ አድርጎ ያው በቃ እዚህ ጋር ፀጉሬን ሰርቼ ጨርሻለሁ። በቃ አሰራሩን እንዳያችሁት ከሆነ ዝም ብሎ ነው፣ ግን ይሁን ዝም ብሎ